እስራኤልን የፈተኑት የኢራን ሚሳኤሎች ባታንድ እና ሁለትም። The Fateh is not just a single missile, it's a whole series of advanced Iranian missiles designed to strike fast, hard, and accurately. ከድምጽ የፈጠነው ሴጂል ባሊስቲክ ሚሳኤል የኢራን እስራኤል ጦርነት አሁንም ተፋፍሞ እንደቀጠለ ነው። አንድ ሙሉ ሳምንቱን ደፍኗል። እስራኤል በኢራን ላይ ሙሉ የአየር የበላይነት በመውሰድ በኢራን ወታደራዊ ተቋማት ድብደባዎችን ማካሄዷን እንደቀጠለች ነው። ሌላ አቅጣጫ ኢራንም ሃይፋንና ቴልአቪቭን ጨምሮ የእስራኤል ከተሞችን ታሳቢ ባደረገ መልኩ ባሊስቲክ ሚሳኤሎቿን ማስወንጨፏን ቀጥላለችም። እስራኤል የኢራንን የኒውክሌር ተቋማት፣ የሚሳኤል ማምረቻዎችንና ማከማቻዎችን እንደዚሁም ሌሎች ወታደራዊ መሰረቶችን ለማውደም ታሳቢ ባደረገ መልኩ የአየር ድብደባውን አጠናክራ ቀጥላለችም። የጸጥታው ምክር ቤት በሁለቱ ሀገራት ዙሪያ ቁጭ ብሎ ለመምከር አስቸኳይ ስብሰባን ጠርቷል። ከፈረንሳይ፣ ጀርመንና ዩናይትድ ኪንግደም ዩኬ የተውጣጡ ዲፕሎማቶችም በጄኔቫ ከኢራን ከፍተኛ አመራሮች ጋር ለመነጋገር ላይታች በማለት ላይ ይገኛሉ። የእስራኤል ሚዲያዎች ከሰዓታት በፊት የተወነጨፉት የኢራን ሚሳኤሎች በእስራኤል 4 የተለያዩ ቦታዎች ላይ ያረፉ መሆኑን አመላክተዋል። አንዳንዶቹ የኢራን ሚሳኤሎች ለእስራኤል የሚሳኤል መከላከያ የሚመቹ ሆነው አልተገኙም። ኢራን ባለፉት ዓመታት ሚሳኤሎቿን ስትሰራና ስታመርት ሁለት ጉዳዮችን ታሳቢ በማድረግ ግምት ውስጥ እንደከተተች መረጃዎች ያመለክታሉ። አንደኛው የኒውክሌር አረርን እንዲሸከሙ ማድረግ ሲሆን፣ ሌላኛው ደግሞ በቀላሉ በሚሳኤል መከላከያዎች እንዳይያዙ ማድረግ ነው። ግንባታን ጨርሶ በማስረከብ የሚታወቀው ጃምቦሮ ሪል ስቴት በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ሳር ቤት ቅንጡ አፓርታማዎችን አቀረበላችሁ። በ5000 ካሬ ላይ ያረፈ እጅጉን መንደር ከፈለጉ ከ2500 እስከ $4000 የሚያከራዩአቸውን ወይም የሚኖሩባቸውን ቤቶች በ10% ወይም በ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቀረበላችሁ። እንዲሁም ግዙፍ የገበያ ማዕከል ከሆነው ኪሩ ግራንድ ሞል እና አፓርትመንት ከ400,000 ብር ቅድመ ክፍያ ጀምሮ ሱቆችን እየሸጥን ነው። ይህ የማስታወቂያ ዋጋው ለጥቂት ቀናት የሚቆይ በመሆኑ አሁኑን ይደውሉ። ከሀገር ውጭ ለምትኖሩ በዲኤችኤል በ3 ቀን ውስጥ ባላችሁበት እናስፈርማለን። ለበለጠ መረጃና ሳይት ለመጎብኘት በ0967 66 5262 ወይም በዋትስአፕ ማግኘት ትችላላችሁ። በጊዜ ግቡ። ጃምቦሮ ሪል ስቴት። ሚሳኤሎቹ የኒውክሌር አረር እንዲሸከሙ ተደርገው ዲዛይን የተደረጉ ኢራን ወደፊት ኒውክሌርን ልታጠቅ እችላለሁ በሚል ታሳቢነት እንደሆነ መረጃዎች ያመለክታሉ። በሁለተኛ ደረጃ ሚሳኤሎቹ በሌሎቹ የሚሳኤል መከላከያ እንዳይመቱ ለማድረግ የተደረገውም ጥረት በተለይ ደግሞ የእስራኤልን የሚሳኤል መከላከያ ታሳቢ ያደረገ ነው ተብሎ ተገምቷል። በዚህ ረገድ ኢራን አሏት ከሚባሉት ሚሳኤሎች መካከልም ፋታዋንና ፋታቱ የተባሉት ሁለት ሚሳኤሎች ተጠቃሾች ናቸው። The Fateh is not just a single missile, it's a whole series of advanced Iranian missiles designed to strike fast, hard, and accurately. ከሚያደርሱት የጉዳት መጠንም ብቻ ሲሆን ካላቸው ፍጥነት አኳያ ከድምጽ የፈጠኑ ወይንም ሃይፐርሶኒክ ሚሳኤል የሚባሉ ናቸው። አሁን ኢራን በምትተኩሳቸው ሚሳኤሎች እስራኤል ላይ ከፍተኛ ጉዳትን ለማድረስ በርቱ ጥረቶችን እያደረገች ያለው በሁለት መልኩ ነው። አንደኛው ከፍተኛ ቁጥር ያላቸው ሚሳኤሎችን በአንድ ጊዜ አጥለቅላቂ በሆነ መልኩ በማስወንጨፍ የሚሳኤል መከላከያዎችን ቢዚ በማድረግ አልፎ መግባት ሲሆን፣ በሌላ አቅጣጫ ደግሞ ከሚሳኤል መከላከያዎች በላይ ፍጥነት ያላቸውን ሚሳኤሎችን መጠቀም ነው። እነዚህ ከድምጽ የፈጠኑ ሃይፐርሶኒክ ባሊስቲክ ሚሳኤሎች በተለይ ደግሞ ፋታ 1 እና ፋታ 2 የተባሉት የጉዳት አድማሳቸው ሰፊ መሆኑ ይነገራል። መልቲሌየርድ የሚባሉትን ድርብርቦቹን የእስራኤል ሚሳኤል መከላከያዎችን አልፎ የገቡት የኢራን ሚሳኤሎች ከሰዓታት በፊት ደቡባዊ እስራኤል ቤርሼቫ ከተማ ውስጥ የሚገኘው ሶሮቃ ሆስፒታልን ጨምሮ በማዕከላዊና በደቡብ እስራኤል በሚገኙ 4 ቦታዎች ላይ ከባድ ጉዳት ማድረሳቸው ተዘግቧል። የኢራን መንግስት የዜና ወኪል ዛሬ የተፈጸመው የሚሳኤል ጥቃት ዋና ኢላማ ሆስፒታሉ አቅራቢያ የሚገኘው የእስራኤል ወታደራዊ ማዝዣና የስለላ ጣቢያ ላይ እንጂ ሆስፒታሉ ላይ አልነበረም ሲል አስታውቋል።
በዚህም የጥቃቱ ኢላማ ያደረገው በጋቪያም ቴክኖሎጂ ፓርክ ውስጥ የሚገኘውን የእስራኤል መከላከያ ኃይል የእዝና ደህንነት ዋና መስሪያ ቤት ነው ብሏል። የእስራኤል ብሔራዊ ድንገተኛ አደጋ የህይወት አድን ብሔራዊ አገልግሎት እንደገለጸው ኢራን በሆስፒታሉ ላይ በሰነዘረችው የሚሳኤል ጥቃት የተጎዱ ሰዎች ቁጥር አሁን 47 የደረሰ ሲሆን በ3 ሰዎች ላይ ከባድ ጉዳት እንዲሁም በ2 ሰዎች ላይ መጠነኛ ጉዳት ደርሷል። ተጨማሪ 18 ሰዎች ወደ መጠለያ ጣቢያ በማቅናት ላይ ሳሉ ቆስለዋል ሲል ብሔራዊ አገልግሎት ገልጿል። ይህንን ተከትሎም የእስራኤል ጦር ተዋጊ ጀቶች ዛሬ ማለዳ በኢራን የከባድ ውሃ የኒውክሌር ኃይል ማመንጫን ጨምሮ በደርዘን የሚቆጠሩ የኢራን ጣቢያዎችን በአንድ ጀንበር መምታታቸውን እስራኤል አስታውቃለችም። ኢራን በቆዳ ስፋቷ በዓለማችን ሰፊ ከሚባሉት ሀገራት መካከል የምትመደብ ነችም። የሀገሪቱ የቆዳ ስፋት ወታደራዊ ጥቃቶችን የቤት ስራ በማብዛቱ ረገድ ያለው ሚና ከፍተኛ ነው። እያንዳንዱ ከአውሮፕላን የሚጣለው ቦምብና የሚወረወረው ሚሳኤል ዶላር ነው። እስራኤል የኢራንን ኒውክሌር ማዕከላት በአውሮፕላን ለመደብደብ እጅግ ሰፊ የሆነውን የኢራንን ግዛት ማካለል አስፈልጓታል። ኢራን እስራኤልን በሚሳኤል ለማጥቃት የጥቃት ምላሽ የሚጠይቀው ጉልበት ግን ውስን ነው። ምክንያቱ ደግሞ እስራኤል በቆዳ ስፋቷ እጅግ ጠባብ በመሆኗ ነው። አሁን እስራኤል በጠባብ ግዛቷ ራሷን እየተከላከለች ያለችው በቴክኖሎጂ አቅም ነው። የኢራን ጠቅላላ የቆዳ ስፋት 1.6 ሚሊዮን ኪሎ ሜትር ስኩዌር ነው። የእስራኤል የቆዳ ስፋት 21937 ነው። የእስራኤል የቆዳ ስፋት 100,000 ኪሎ ሜትር ስኩዌር ያክል የሚሰፋ እንኳን አይደለም። በቆዳ ስፋት አንጻር ከታዩ እስራኤል ከኢራን በ75 እጥፍ ታንሳለችም። የእስራኤል የቆዳ ስፋት አነስተኛ መሆን የሀገሪቱ ከተሞችና ለኢላማ ተጋላጭ የሆኑ ወታደራዊ ተቋማት ሳይቀሩ በውስን ቦታ ተከማችተው እንዲገኙ የሚያደርግ ሆኗል። ያም ሆኖ እስራኤል ራሷን ከጥቃት በመከላከሉ ረገድ እየተጠቀመች ያለችው የመከላከል ዘዴ የቆዳ ስፋቷን አነስተኛነት ታሳቢ ባደረገ መልኩ ነው። እስራኤልን ሌት ተቀን ነቅተው የሚጠብቁት የሚሳኤልና የአየር መከላከያዎች ድርብርብ ወይንም መልቲሌየርድ የሚባሉ ናቸው። የማለት በርካታ የአየርና የሚሳኤል መከላከያ ሲስተሞች በአንድ ጊዜ ተቀናጅተውና ተናበው የሚሰሩበት ስርዓት ማለት ነው። አይረን ዶም፣ ዴቪድ ስሊንግ እንደዚሁም አሮቱና አሮስር የተባሉት መከላከያዎች አንድ ላይ ተናበው የሚያደርጉት መከላከል አሁን ባለው የኢራን መጠነ ሰፊ የሚሳኤል ማጥቃት እየተፈተኑ ይገኛሉ። ኢራን ከምትሰነዝረው የሚሳኤል ጥቃት አንጻር እነዚሁ የተደራረቡ የሚሳኤል መከላከያ ስርዓቶች ባይኖሩ ኖሮ በእርግጥ የእስራኤል ከተሞች አሁን ባሉበት ሁኔታ ይቀጥላሉ ወይ የሚለው በራሱ አጠያቂ ነው። ከተጠቀሱት የሚሳኤል መከላከያዎች በተጨማሪም አሜሪካ ለእስራኤል ያበረከተችው ሌላ አዲስ የሚሳኤል መከላከያ ቴክኖሎጂም አለ። የነኛው ታድ የሚባል ነው። አሜሪካ ይህንን ቴክኖሎጂ ለእስራኤል ያስረከበችው ባለፈው ጥቅምት ወር ነበር። የነኛው ቴክኖሎጂ ለእስራኤል አዲስና እንግዳ በመሆኑ መሳሪያውን ከእስራኤል የሚሳኤል መከላከያ ባለሙያዎች ጋር ለማላመድም 100 የአሜሪካ የዘርፉ ባለሙያዎች ወደ እስራኤል የተላኩ መሆኑን የቢቢሲ ዘገባ ያመለክታል። ያም ሆኖ ግን አንድ ሳምንት በሞላው በዚሁ የኢራን እስራኤል ጦርነት ሁሉም የእስራኤልና የአሜሪካ የሚሳኤል መከላከያ ሲስተሞች 100% የኢራንን ጥቃቶች መከላከል የቻሉበት ሁኔታ አልታየም። ኢራን በአሁኑ ሰዓት ከምትመካባቸው ሚሳኤሎች መካከል አንደኛውን ማለትም ሲጄል ባሊስቲክ ሚሳኤል የተባለውን ወደ እስራኤል አስወንጭፈዋለችም። ይህ በግንባታው ሂደት ባለ 2 ደረጃ ነው የሚባልለት የሚሳኤል አይነት ሲወነጨፍ 2500 ኪሎ ሜትር ርቀት ያለ ኢላማን መምታት የሚችል እንደሆነ ይነገርለታል። 18 ሜትር ርዝመት አለው። ክብደቱ በአማካኝ 23000 ኪሎ ግራም ነው። 230 ኩንታል እንደማለት ነው። በመካከለኛ ርቀት ሚሳኤል ወይንም ሚዲየም ሬንጅ ባሊስቲክ ሚሳኤል የተመዘገበ ነው። ከየትኛውም የሚሳኤል አይነት የቴክኖሎጂ ቅጂ የሌለበትና ሙሉ በሙሉ የኢራን ቴክኖሎጂ መሆኑን መረጃዎች ያመለክታሉ። ሆኖም በቴክኖሎጂው በኩል ኢራናውያን ብቻ ሳይሆኑ ቻይናም ጭምር ነበረችበትም። ግንባታው በ1990ዎቹ የጀመረው ሲጄል ባሊስቲክ ሚሳኤል ባለፉት 10 ዓመታት ከፍተኛ የሆነ ለውጥን በማምጣት አሁን ያለበት ደረጃ ላይ እየደረሰ መሆኑን ታውቋል። ኢራን ወሳኝ ጥም ቆራጭ ነው የምትለው የው ሲጄል ባሊስቲክ ሚሳኤል ወደ እስራኤል ከመወንጨፉ በፊት በኢራን በኩል አሁን የሲኦል ደጆች ሊከፈቱ ነው። ሲጄል ባሊስቲክ ሚሳኤል ይተኮሳል ተቀበሉት የሚል ማስጠንቀቂያም ለእስራኤል ተልኳል። የእስራኤል አብዮታዊ ዘብ በ12ኛው ዙር የኢራን ሚሳኤል ማስወንጨፍ ሂደት አደገኛውን ሲጄል ባሊስቲክ ሚሳኤል ጽዮናዊቷ እስራኤል ላይ ተኩሷል። የሲኦል በሮች ተከፍተዋል። የጠላት የመከላከል አቅም ደቋል። አሁን ለድሮኖቻችንና አየር ኃይላችን
በር ከፋች ስራዎችን እየሰራን ነው፣ የኢራን አብዮታዊ ዘብ አሰራጨው መግለጫው አመላክቷል። በአሁኑ ሰዓት ሁሉም በወታደራዊ አቅማቸው የደረጁ ሀገራት የሚሳኤልና የአየር መከላከያ አቅማቸውን ማዘመን ግድ እያላቸው ነው። መደበኛ ወታደር የማይሰለፍበትና ቴክኖሎጂ ብቻ የሚዋጋበት ዘመን ላይ ተደርሷል። በአውሮፓ ከጊዜ ወደ ጊዜ በወታደራዊ አቅሟ እየደረጀች የመጣችው ቱርክ ከሰሞኑ በአዲስ የሚሳኤልና የአየር ጥቃት መከላከያ ቴክኖሎጂ ብቅ ብላለችም። ራሷ በሰራችው የውጊያ ድሮን ቴክኖሎጂ አንቱታን ያተረፈችው ቱርክ ከሰሞኑ ደግሞ ስቲል ዶም ወይንም የብረቱ ጣሪያ በተባለው አዲስ የአየር መከላከያ ተከስታለችም። ቱርክን ወደዚሁ እጅግ የዘመነ የአየር መከላከያ ግንባታ ቴክኖሎጂ እንድትገባ ያደረጋት ቀደም ብሎ በግዢ መልኩ ከአውሮፓ ሀገራት ገዝታ ለመቅጠም ያደረገቻቸው ጥረቶች በሙሉ በእንቢታ ያለ ስኬት ከተደመደሙ በኋላ ነው። ይህ አዲሱ በቱርክ ይፋ የሆነው የአየር መከላከያ ቴክኖሎጂ በርካታ የአየር መከላከያ ቴክኖሎጂዎችን በአንድ ላይ አቅፎ ያዘና አርቲፊሻል ኢንተለጀንስም ሳይቀር አካቶ ያዘም ነው ተብሎለታል። ቱርክ አውሮፓዊ ሀገር ብትሆንም በምዕራብ አውሮፓ ሀገራት እየደረሰባት ያለው መገለል ሁሉንም በራሷ መንገድ ለማከናወን የሚያስችል ልህና ጉልበትን እየሰጣት ነው። አገሪቱ በምዕራብ አውሮፓና ሁሌም የጦርነት የእሳት ወላፈን በማያጣው መካከለኛው ምስራቅ መገናኛ ነጥብ ላይ ያለች ሀገር ነችም። እናም ቱርክ ወታደራዊ አቅሟን ማዘመንና ሁሌም ንቁ ሆኖ መጠባበቅ ግድ ይላታል። አገሪቱ ከሰሞኑ በመካከለኛው ምስራቅ ያለውን ውጥረት ተከትሎ የድንበርና የአየር ክልሏን ደህንነት እያጠናከረች እንደሚገኝ አስታውቃለችም። በቀጠናው ውጥረት እየጨመረ መምጣቱን ተከትሎ ደህንነቷን እያጠናከረች ስለመሆኑ የገለጹት የመከላከያ ሚኒስትሯ ያሳር ጉለር ቱርክ የብረት ጣሪያ የሚል ስያሜ ያለው የአየር መከላከያ ስርዓት መጠቀም መጀመሯን ጠቁመዋል። በእስራኤል ጉዳይ ላይ ሁልጊዜም በተቃውሞ ጎራ ላይ ያለችው ቱርክ አሁንም ቢሆን እስራኤል በኢራን ላይ ካደረሰችው ጥቃትና በሁለቱ ሀገራት ጦርነት ዙሪያ እስራኤልን እያወገዘች ትገኛለችም። የቱርክ መከላከያ ሚኒስትሯ ያሳር ጉለር አክለውም እስራኤል በኢራን ላይ የወሰደችውን ጥቃት ያወገዙ ሲሆን ጉዳዩን በቅርበት እየተከታተለን ነው ሲሉ አስታውቀዋል። የእስራኤል ሕገወጥ ድርጊቶች በመላው ቀጠና ላይ ግጭትን ለማስፋፋት ያለሙ መሆናቸውን መጀመሪያ በጋዛ ከዚያም በሊባኖስ አሁን ደግሞ በኢራን እየፈጸመች ያለው ጥቃት ማሳያ ነው ሲሉ ሚኒስትሩ አክለዋል። አበቃን። ሰናይ ጊዜን ተመኘን።